ግልጽ ስትሬት ፎርዋርድ። ነገር ግን አንድ ወቅት በ17ኛው ክፍለ ዘመን የነበሩ ታላላቅ ጭንቅላቶችን ሲያከራክር ሲያመራመር ኢቭን እርስ በርሳቸው ሲያፎካክራቸው የነበረ ጥያቄ ነው ማለት ነው። አይዛክ ኒውተን፣ ላይብኒዝ፣ በርኔሊየስ በዚህ ጥያቄ ላይ ሲፎካከሩ ነበር። እንደውም በርኔሊየስ ምንድን ያለው አንድ ወቅት አይ ኖ ዘ ላየን ባይ ሲንግ ሂዝ ክላው፣ ጥፍሩን በመመልከት አንበሳ እንደሆነ መረዳት እችላለሁ ሲል አይዛክ ኒውተንን ያደነቀበት ጥያቄ ነው ማለት ነው። ይህ ጥያቄው ምንድን ነው? ከነዚህ ከሶስቱ ኳሶች የትኛው ቀድሞ ቢጋ ይደርሳል የሚል ነው ማለት ነው። ሁላችንም እንደተማርነውና ሁላችንም እንደምናውቀው ዘ ሾርተስት ፓዝ ቢትዊን ቱ ፖይንት የሚባለው ስትሬት ፓዝ ነው። በስትሬት ፓዝ ላይ የሄደ ነገር ቶሎ ይደርሳል ተብሎ ይታመን ነበር፣ ይታወቅ ነበር። ከዛ በኋላ ግን ይህ ቻሌንጅ እንግዲህ ተመሰረተ ማለት ነው። እንግዲህ ይህን ጥያቄ ተከትላችሁ ስትሄዱ የምታገኙት መልስ ዘ ባርኪስትሮን ከርቭ ወይንም ደግሞ ዘ ፋስተስት ዲሰንት የሚባለው ፓዝ ነው ማለት ነው። የትኛው ኳስ ቀድሞ ቢጋ ይደርሳል? በፓዝ1 የሄደው ነው፣ በፓዝ2 የሄደው ነው ወይስ በፓዝ3 የሄደው ኳስ ቀድሞ ቢጋ የሚደርሰው የሚለውን ለመለሱ 3 ሰዎች ከባለፈው ጋር ውጤታቸውንና ሽልማታቸውን የማሳውቅ ነው የሚሆነው። መልሳቸውን በኮመንት መስጫ ላይ ቶሎ ብላችሁ አስታውቁኝ። ከዛ በተረፈ ደግሞ ይህንን ዘ ባርኪስትሮን ከርቭ የሚለውንም ተመልከቱት፣ አስገራሚ አፕሊኬሽን ስላለው ማለት ነው።